አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ዛሬ ደግሞ በአዲስ ብሎግ መጥቻለሁ ማለት ነው። እንደምታዩት እዚች ጋር ሻይና ቡና ጠጃለሁኝ። ውጪ ልንወጣ ነው፣ ያው ሀዲቃ ማለት ነው፣ መዝናኛ ቦታ። እዚች ጋር ደግሞ ፔርሙዝ አዘጋጅቻለሁ ማለት ነው እና ቀጣይ ሻዩን በፔርሙዝ እናደርጋለን። ዛሬ ያው ሀዲቃ ነው የምንሄደው። አንዳንዴ ያው በሳምንት እንሄዳለን ማለት ነው፣ ሀዲቃ መዝናኛ ቦታ ማለት ነው። እና እንደምታዩት ሻዩን በዚህ መልኩ ገለበጥኩኝ። ቡናዬንም እንደዛው ቡና ያው ጋህዋ አረቢ ማለት ነው። እና እንደምታዩት እሱንም አፍልቼ በዚህ መልኩ እንተናልኩኝ ማለት ነው። እና ዛሬ እንግዲህ በባስ ነው የምንሄደው እኛ ማለት ግማሾቻችን በባስ ግማሾቻችን በመኪና ነው የምንሄደው። እሱን መጨረሻ ላይ ታዩታላችሁ ማለት ነው። እስከ መጨረሻው አብራችሁኝ ነው። እዚች ጋር እንደምታዩት ውጪ ላይ የኬክ እቃ ምናምን ቡና የሚጠጡበት ምናምን እያዘገጃጀሁኝ ነው። እንደምታዩት ይሄ ማታ ላይ ከጨለመ እንደ ማብራት የሚጠቀሙት ነው። እሱንም ማስገባሁኝ። ያው ሁሉ ጊዜ የምንይዘውን ስለማቀኔ ሁሉንም አስተካከልኩኝ ማለት ነው። በዚህ መልኩ የረሳውትን ያስታወስኩ ምናምን። ይሄ ቦርሳ የውጪ ነው፣ ሁሉ ጊዜ ያው ይዘውበት የሚወጡት ነው። እዚች ጋር ማንኪያ አለ። በቃ እያመጣው እያሰብኩኝ አስተካክላለሁ ማለት ነው። እንደምታዩት ይሄኛው ደግሞ የኬክ መቁረጫና የኬክ እቃ ነው፣ የኬክ ሳህን ማለት ነው። እና እዚች ጋር ደግሞ ጌማት ምናምን ሌሎችም ስለሚመጡ ብዙ ናቸው። ምናልባት ደግሞ ጌማት እንደዚህ የጌማት ሹካ ነው ማለት ነው፣ ለጌማት የሚበሉበት። እና እዚች ጋር ውሃ ያው እንግዲህ ታውቃላችሁ ይሄ የውሃ ማቀዝቀዣ ነው። ውሃም እንደዚህ ሞልቼ በረዶ አድርጌ ምናምን እንደዚህ ሬዲ አደረኩኝ ውሃዬንም። በቃ እንደምታዩት እዚች ጋር ደግሞ ፈጣይር አለ። ይሄ ፈጣይር ያው ከውጪ ነው ያመጣችሁ። በርግጥ እኔ ደግሞ በዚህ በሳህን ውጪ እዛ ልጆች ምናምን ወይም እነሱን በልተው እንትን ሲተርፋቸው እንዳይደርቅ ኦሬዲ በሳህን ያደረኩት ነው ማለት ነው። ማለት እዛ ደግሞ ያው አንዴ ከተከፈተ ፕላስቲኩ ስለማይከደን በዚህኛው እየገለበጥኩት ነው ወደ ሳህን ማለት ነው። እና አልহামዱሊላህ ዛሬ እኔ ብዙም አልሰራሁም ምግብ፣ ያኔ ምሳ ብቻ ነው የበሉት። ሌላ ጊዜ ሲወጡ ብዙ ፈጣይር ምናምን ማልሰራው ነገር የለም። ግን አልহামዱሊላህ ዛሬ ከውጪ ነው ያመጡት ማለት ነው። ሁሉንም ነገር ከውጪ ነው የገዙት። እና ቡናና እኔ ቴምር ነው ከቤት ያዘጋጀ ነው ማለት ነው። እንደምታዩት ሁሉንም በዚህ መልኩ አስተካከልኩኝ እላቸዋለሁ። እና እዚህ ሻንጣ ላይ አድርጓለሁ ከቻለ ያልኩኝ ነው። በቃ ጥቅጥቅ ያደረኩት ነው ሁሉንም ባንድ እንዲቃው እንዳይዝረከረክ ማለት ነው። እና እንደዚህ አድርጌ ያስተካከልኩኝ ነው እላችኋለሁ። እዚች ጋር ደግሞ ከውጪ ይሄም ከውጪ የተገዛ ነው። እዚች ጋር ኬክ አለ። ያው ኬክ ልደት ምናምን የለም፣ ግን ዝም ብለው ነው ያኔ ኬክ ስታዩ ልደት ፕሮግራም እንዳይመስላችሁ ብዬ ነው። ይም ዝም ብለው እዛ ውጪ ላይ እንትን የሚሉት ያው በቃ ፏፈሽ ሊሉበት ነው ማለት ነው። እዚች ጋር ቡናዬን ይሄ የራሱ ፔርሙዝ እንደዚህ የፔርሙዝ እንትን ነው። ቦርሳውም እንደዚህ በቡናውን በቦርሳ ውስጥ አስገባሁት። ከዛ እንደዚህ ዝግትግት አደረኩኝ። ይሄኛውንም ቦርሳ በዚህ መልኩ በቃ ሁሉ ነገር አስተካክዬ በቃ የረሳሁት የለም እያልኩ 2-3 አስቤ ከዛ በኋላ በቃ ዘጋሁት ማለት ነው። በዚህ በመታዩት መልኩ ሁሉንም እንደዚህ ሬዲ ያደረኩኝ። ከዛ ለለብስ ገባው ማለት ነው ወደ ክፍሌ። እንደምታዩት ውጪ ወጣው ስለብስ ግን አልቀረጽኩላችሁ። ምክንያቱም በቃ በጣም በቃ መጨረሻ ላይ በጣም አጣደፉኝ ምናምን የላ ምናምን ሲሉኝ እዛች ጋር የምታዩቸው የኔ ቤት ልጆች ናቸው እየተጫወቱ ነው። ከዛ በመቀጠል እኔ ደግሞ ወደ ባስ ትላላችሁ ወደ ባስ ልንሄድ ነው። ኦሬዲ ያው ባስ ስቴሽን ቦታ ደረስን ከልጆቹ ጋር። የቤቱ ልጆች ከኔ ጋር 3 አሉ፣ እኔ ከኔ ጋር 4 ነን ማለት ነው። እንደምታያቸው እነሱ ስልካቸው ተመስጠዋት፣ እኔ ደግሞ እዚች ጋር ባስ እየጠበቅን ነው። ለመጀመሪያ ጊዜ ነው ግን በባስ የሚሄደው። እንደምታዩት እንግዲህ እነሱ ናቸው ሲመጣ መጣ ምናምን ብለው እየሮጡ
የሚቀበሉ ባሱ ግን ሲጀመር ራሱ ይቆማል። መጥቶ በቃ ከመጣ አየር ላይ ራሱ ይቆማል። የምትሄዱ ከሆነ አየር ትገባላችሁ ማለት ነው። እዚች ጋር ገባን። እንደምታዩት ልጆቹም ሲሮጡ ገቡ። ይሄውኛም ከኔ ጋር ናት። ደስ ብሏታል ብታዩ ማለት ነው። እና እንደምታዩት በቃ ጉዞአችንን ጀመርን። እናንተ ሪያድ ግን ሲያምር ማለት ነው። እንዴት እንደሚያምር ማለት በቃ በደንብ ነው የቀረጽኩት። በቃ ተመቸኝና በዛ ላይ የተቀመጥኩት ጥግ ላይ ነበረ ባስ ውስጥ ላይ። እንደምታዩት ልጆቹ ይኸውላችሁ የሚጫወቱበት ኳሳቸው አልቀረ እና በዚህ መልኩ ሄደን ማለት ነው። ይሄድና ያው ትንሽ ይርቃል። ኦሬዲ ያው እንደርሳለን። ማይደረስ የለም መጨረሻ ላይ እንደምታዩት ወላሂ በጣም ነው የሚያምረው። እንደውም ይሄ ዋና ከተማው ራሱ አይመስለኝም የሪያድ እና ብቻ ያምራል ምናምን ተመቸኝ። ለእናንተ ልቅረጽላችሁ ብዬ ነው በዛው ከተማውንም እንድታዩት። ዋው በኔ በጣም ነው የተመቸኝ። በቃ ደስ ሲል እና ዛሬ እንግዲህ እነሱ ደግሞ በሌላ መኪና እየሄዱ ነው ማለት ነው። ስንት ናቸው? ሴትዬ 2 3 4 ናቸው ምናምን። ህፃናትም ትንንሽ ልጆችም ስላሉ አብሯቸው በቃ ምንም ሊበቃን አልቻለም መኪናው። ባስ ስቴሽኑ ደግሞ ከቤታችን አጠገብ ነው። ብዙም ስለማይርቅ ኦሬዲ በቃ ካርድ አሳይተን ነው የምንሄደው። እና እነሱም ሄደው ምናልባት እነሱ ቀድመው ሄደው እኛን ሊወስዱ ይመጣሉ። አኪድ እንደዛ ነውና እንደዛ ነው እላችኋለሁ። የሁሉ መንገድ ተጉዘናል እና ብቻ እንግዲህ ቤተሰቦችዬ ያው ሰብስክራይብ አድርጉኝ፣ አበረታቱኝ። እስኪ አብረን እንደግ። ያው ጀማሪ ነኝ ታውቃላችሁ። እና በስተመጨረሻ ወረድን ከባስ። ያው ባስ ይመስላል መጀመሪያ በጣም ፈጥኖ ስለነበረ የመጣው ልቀርጽላችሁ አልቻልኩም። ኦሬዲ እኛን አራግፈን ሄደ ማለት ነው ባሱ። በስተመጨረሻ እዚች ጋር እንደገና ሌላ ጥበቃ የሴትዬ ልጅ እየጠበቅን ነው መታ እስክትወስደን ድረስ። አቤት እና ብዛታችን እኮ ነው የሁሉ እንደዚህ የሚለንና ያ በስተመጨረሻ ሀዲቃ ደረሰን። ይሄ መዝናኛ ቦታ ነው። ስለተከታተላችሁኝ ዛሬ አመሰግናለሁ። እስከ መጨረሻው ከኔ ጋር ስለነበራችሁ ቴንክ ዩ።